ዛሬም እንደተለመደ ገራሚ ነገር ይዤላችሁ መጥቻለሁ። ቁርአን ልባችን ማሰብ ይችላል ይላል። ተጠራጣሪዎች ይህንን ወስዶ ቁርአንን የጻፈ ማንም ቢሆን ዋሽቷል አሉ። ነገር ግን እውነታው ሌላ ነው። ዛሬ ላይ ሳይንቲስቶች ልብ ብሬን ሴል እንዳለው አረጋግጠዋል። በኒውሮካርዲዮሎጂ ፊልድ ሳይንቲስቶች ልብ የራሱ ኢንትሪንሲክ ኔትወርክ ሲስተም እንዳለው አረጋግጠዋል። በ2014 በታተመው በዚህ ጽሑፍም ልብ የራሱ 40,000 የሚያህል ኒውሮን እንዳለው ተረጋግጧል። ይህ ደግሞ ልብ ራሱን ችሎ መረጃዎችን እንዲልክና ፕሮሰስ እንዲያደርግ ያስችሏል። ውሳኔ መወሰን ይችላል። መማርም መረጃዎችን ሚሞሪ ውስጥ ማስቀመጥም ይችላል። ልብ ማሰብ ይችላል ማለት ነው። ይህ ድረገጽም በ2022 ቲንክ ፍሮም ዘ ሃርት በሚል ጽሑፉ እንዳስነበበው ጭንቅላታችን ወደ ልባችን መልእክት ይልካል፣ ልባችንም ወደ ጭንቅላታችን መልእክት ይልካል። ነገር ግን ጭንቅላት ከምልከው በላይ ልብ ወደ ጭንቅላታችን የሚልከው ሲግናል ይበልጣል። ልባችን ከክራኒያል ብሬናችን ራሱን ችሎ መማር፣ ማስታወስና ውሳኔ መወሰን ይችላል። ልብ የራሱ ብሬን ሴል አለ። ይህ በቅርብ ጊዜ ሳይንቲስቶች የደረሱበት እውነታ ነው። ነገር ግን ቁርአን ከ1400 ዓመታት በፊት ይህንን እውነታ ነግሮናል። በሱረቱል ሐጅ ምዕራፍ 22 አንቀጽ 46 አፈለም የሲሩ ፊል አርድ ፈተኩነ ለሁም ቁሉቡን ያዕቂሉነ ቢሃ፣ የሚያስቡበት የሚያስተነትኑበት ልብ ይኖራቸው ዘንድ የፈጠርነው ምድር ላይ ዙሮ አይመለከቱም እንዴ? አው አዛኑን የስመዑነ ቢሃ፣ የሚሰሙበት ጆሮ ይኖራቸው ዘንድ ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉቡ ለቲ ፊሱዱር፣ እውር የሚሆነው አይናቸው ሳይሆን ደረታቸው ውስጥ የሚገኝ ልብ ነው በማለት አላህ ሱብሓነሁ ወተዓላ በሚገርም ሁኔታ ልብ ማሰብ እንደሚችልና ሰዎች እውነታን ማየት የማይችሉት ልባቸው እውር ስለሆነ እንጂ አይናቸው እውር ስለሆነ አይደለም በማለት በሚገርም ተአምራዊ ሁኔታ ይህንን አንቀጽ አወረደ። ልብ 40,000 የሚያህል ኒውሮን አለው። እዚህ ላይ አላህም ሱብሓነሁ ወተዓላ ልብን ሲገልጽ ቁሉብ ልቦች በማለት ነው የገለጸው። ሱብሓነላህ ከ1400 ዓመታት በፊት ማንበብ መጻፍ የማይችል ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን እውነታ እንዴት ሊያውቅ ቻለ? ሁላችሁም ነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት በማውረድ ሱብሓነላህ አልሐምዱሊላህ አላሁ አክበር በማለት አላህን በማወደስ ይህንን ቪዲዮ አሰራጩት። በቀጣይ ተመሳሳይ ፕሮግራም እንገናኛለን። ፎሎ፣ ላይክ፣ ሼር በማድረግ ይጠብቁኝ። ለአላህ ብዬ ወዳችኋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።